ሰው ነው ረሃቤ እኔ ከጎኔ ማለት ነው ገንዘብ ብቻ አይደለም ሰው በጣም ርቦኛል እኔ ሰው ታውቃለህ ቤተሰብ የሆነ ማለት ነው አለቀስኩ ቪዲዮን ሳይ እንደዚህ ያህል ማን ነው በቃ እኔ አብሬያት እንዳልኖርኩ ራሱ ነው ያሰብኩት ማለት በዚህ ያህል ክፋት ለምሜድ ያስፈልገ አው እናቱን በተለይ ማለት ነው ምንም እነሱ ምንም ያውቁት ነገር የለም በጣም ትልቅ ሰዎች ናቸው አግባብ አልሰራውም የሰራው ስራ ማለት ነው አራስ ሁለት ሆድ ነው ያላት ሚርባትም ሁለቴ ነው ያ ረሃብ ደግሞ አስዋሽቷታል በየኔ ይረዳለሁ ልጄን ቀምተውኝ ጨለማ ነው ከለሊቱ ምናምን ላይ በቃ ራቁቴን መድኃኒት ጠጣው ተጣጣና ትሙት ይለይላታሉ በረኪና ጠጣው እንዳለ ያለው በሙሉ ውሸት ነው እሱ ማለት ነው እኔ ምን ያህል ደስተኛ ቢያደርገኝ ባይበድለኝ እዚህ ጋር አልመጣም ነበር ማለት ነው ዛሬ ያወራነው ላይ 10% ቢሆን ይዋሸሽው አለ ሌላው ነገር ቀርቶ እሱ እንዳላይ ቆሎ በልጬ ማደር ይችላል ነበር ግን ነገሩ አወራሩ ወሬው ንግግሩ በጣም ነው የሚያደማው ማለት ነው በቃ ሰላሜ እነሳኝ አለሁልሽ ብላ እኔ እናቷ ነኝ ይሄን ታሪክ ሰምታ እኔ እናቷ ነኝ አለሁኝ ብላ ትምጣ በኮሜንት አንዳንድ ኮሜንት ደግሞ እንትን የሚሉ አሉ ሴቶች ማለት ነው በቃ አንቺ ለሱ አትገቢው እናገባዋለን አታገቡትም ባሌን በስተመጨረሻ ወስደዋለሁና ልብ ይገዛል ዋካችሁ በቃ ይቅርበሩኝ ኢትዮጵያ የኔ ታስ ቁጭ አርጊ አይደለም ጤና ያስፈልገኛል ልጄ ማጣት አልፈልግም እኔ ተክለይ ዝም በል በውስጤ ብዙ የተዳፈነ ሳት አለ ስለዚህ ዋካችሁን ይቅርበሩኝ ኢትዮጵያ ህዝብ ማለት ነው እናመሰግናለን ተጓዦቻችን ኑ ወደ ቅድስት አርሴማ ሀገር አርሜኒያ እንሂድ ብለን ስንጣራ ሰምታችሁ በያላችሁበት ተጠራርታችሁ አብራችሁን ስለሄዳችሁ በልባችን ያለው ደስታ ብዙ ነው በእናንተ መመረጥ በእናንተ መታመን ለእናንተ መታዘዝ ያለው የህሊና እርካታና ጥፍጥናው ልዩ ነው ቅድስት አርሴማ አጽማ ያረፈበትን ገዳም ቅዱስ ጎርጎርዮስ ዘአርሜኒያ ለ15 ዓመታት የተጣለበትን ጉድጓድ ቅዱስ ለንጊኖስ ኢየሱስ ክርስቶስን ጎኑን የወጋበትን ጦር አራራት ተራራን ለምን ግን ቆጥራለሁ ስለማያልቅ ልተወው ይሄን ሁሉ አይታችሁ የነበረንን ጊዜ አጠናቀን ወደየ ዓለማችሁ በሰላም ስለተመለሳችሁ ደስ ብሎናል ሶስተኛው ዙር የአርሜኒያ ጉዞ ከየካቲት 1 እስከ 7 በሐበሻ አቆጣጠር ስለሆነ እንደ በፊቱ ተጠራርተን እንድንሄድ ስንል እንጋብዛለን 0116622922 0988 383838 0953444000 ሲምባ ትራቭል እንደ ታዛዥ ልጆ እንዴት ናችሁ ተመልካቾቻችን ይሄኛው መግቢያዬ እንደ ስቱዲዮ አይደለም እንደምታዩት ኮምቦልቻ ቶታል የሚባል አካባቢ የሆነ ግቢ ላይ ቁጭ ብለን ነው አሚናት በጣም የሰሞኑ አነጋጋሪ ሴት ናት በእግረኛው ፖድካስት ላይ የቀረበች የሷ ታሪክ ብዙ ያነጋግራል እሷን አግኝተናታል ኮምቦልቻ ላይ ከባቲ መታ እኛ ከአዲስ አበባ በምን ሁኔታ እንዳለች የአሚናት ልጅ ሱሱ ያቺ ፍልቅልቋ ህፃን ዛሬ በአካል ልናያት ነው እሷንም እናያለን ግን ከዛ ቪዲዮ በኋላ ምን አዲስ ነገር በህይወቷ አለ እኔና እሷ የምንቆይበት ትልቁ ጉዳያችን ነው አብራችሁን ቆዩ አሚናት እንዴት ነሽ ደህና ነኝ በጣም ደስ ብሎኛል ስላገኘሁሽ በደህና የተገናኘ ነው አሁን እዚህ ኮምቦልቻ ነው አንቺ የመጣሽው ከባቲ ነው ደግሞ ጉዳያችን የታወቀ ነው ሰሞኑን ያንቺ ጉዳይ ትልቅ አነጋጋሪ ጉዳይ ነበር በርግጥ ከተቀረጸ ቆየ ወደ 5 ወር ሆነው የወጣው ግን ሰሞኑን ነው እኔ ማር ደህና ነሽ ሱሱዬ ደህና ነሽ ደህና ነሽ እና እሱ ነው ምክንያቱ በጣም ብዙ ሰው ያን ቪዲዮ አይቶ ተጨንቆ ደህና ናት ወይ እንደዚህ የሚሉ ጥያቄዎችን ለኔም ደርሶኛል ላንቺም ደርሶሻል ምኑ የሰው አስተያየት በተለይ ስለ ህፃን ልጅሽ ያገናኘንን ጉዳይና እንዴት አየሽው የሚለውን እመጣለሁ እንዴት ነሽ ግን አንቺ እኔ ደህና ነኝ አሁን የት ነው የምትኖሪው ባቲ ነው ባቲ ወሎ ገባሽ የባቲ ልጅ ነሽ አዎ የባቲ ልጅ ነኝ እንዴት አገኘሽው ከብዙ ጊዜ በኋላ ነው የተመለሽው ቢያንስ አሪፍ ነው ምንም አይልም ያው
ባቲ እንግዳ ተቀባይ ነው። ደስ የሚል ሀገር ነው ሀገራችን ይታወቀ ነው። እሺ ያው እስክንጫወት አሁን ደግሞ ልጅሽ አፈታለች ተተተተ እያለች ነው ማማ ምናምን ባባ ትላለች። በጣም ደስ ይላል። በጣም ደስ ብሎኛል ደግሞ ስላገኘሁሽ። እኔም ስላገኘኋችሁ በጣም ደስ ብሎኛል። የእውነት በአጋጣሚ መታችሁ ስለተገናኘን በጣም ነው ደስ ያለኝ። ይሁን እንግዲህ ለሚያው ያለ ሰው ይገናኛል አይደለም የሚባለው? ጥሩ ነው መገናኘታችን። እንዴት ነሽ አንቺ? ያው ትንሽ ደህና ነኝ መቼም። እሺ ፈጣሪ የተመሰገነ ይሁን ደህና ነኝ። አገሬ መግባቴ በጣም ደስ ብሎኛል። የተወለድኩበት ስፍራ አገሬ መግባቴ በጣም ደስ ብሎኛል። ግን ገብቼ ብቻዬን ነው ያለሁት አሁንም ማለት ነው። እሺ አሉኝ የምላቸው አሁንም ከጎኔ አይደሉም። በሁሉም ነገር አዝነዋል ማለት ነው። እሺ በሁሉም ነገር? አዎ በሁሉም ነገር አዝነዋል። ለምሳሌ በቃ ዲቃላ ይዛ መጣች። ካለ ሃይማኖቷ አግብታ ምን ፍለጋኛ ጋር መጣች? ቢያንስ እኔ ብቸኛ ስለሆንኩ ከሞትኩኝ እንኳን አፈሬ አገሬ ላይ ልቀበር በሚል ባቲ ላይ ከሞትኩኝ እዚሁ አገሬ ላይ ልቀበር በሚል ተሰው ሀገር መጥቻለሁኝ ማለት ነው። ግን ትንሽ እነሱ አሁን አልተቀበሉኝም እና በብቸኝነት ውስጥ ነው አሁንም ያለሁት ማለት ነው። ማን ጋር ነው ያለሽው አሁን? ብቻዬን። ምን ተከራይተሽ ነው? አዎ ተከራይቼ ነው ያለሁት ብቻዬን። ተከራይተሽ ነው የምትኖሪው? አዎ ባቲ። ባለፈው ኢንተርቪዋችን ወሎ እኮ እንዲህ አይደለም ወሎ መሆኑን ሁሉ አጠራጠረችኝ ስትልሽ ነበር። ቁም ነገር ባልደረባዬ ወሎ እስላም ክርስቲያኑ እኔ አሁን እዚህ ኮምቦልቻም ወደ ደሴም እያየሁ ነው። ኢቭን የኔ ባልደረባ ቁም ነገር አህመድ እናቷ ክርስቲያን አባቷ ሙስሊም ናቸው። እንዲህ የሚኖርበት ሀገር ነው። ያንቺ ቤተሰብ ምንድነው የተለየ የሆነው? እንዲህ ሊያስብል የቻለው እየዋሸች ነው እኮ መከራከሪያው። አሚናት እሷ ለምሳሌ እዚህ ኮምቦልቻው ከተማ ውስጥ ናታ። እኔ ደግሞ ገጠራማ ውስጥ ነኝ። መሀመድ የምትባል ሰፈር ውስጥ ማለት ነው። ትምህርት ቤት አለች። እዛ የትምህርት ቤት አስተማሪ ነው እንደ ብርቅ የሚመጣው ማለት ነው እንጂ አይታወቅም። እንደዚህ የለም። እንደ ብርቅ ነው የምናየው ማለት ነው። እና የሆነ ተካበደብኝ እንጂ ያው ግልጽ ነው። ማየት ትችላላችሁ ካሁን ራሱ ሄዳችሁ ማለት ነው። ማንን እናገኛለን? አሁን እዛ ብንሄድ እናትሽን እናገኛለን? እናት አልከኝ ተክሌ። እናት እስኪ ተወኝ። እናት አላት ነው ያለው አይደለ? እሱ ለምሳሌ የተፈጠረውን ነገር ውሸት ነው ተፈለጋችሁ ሰፈር ውስጥ አዳማ ውስጥ ማጣራት ትችላላችሁ ብሎ የለ። የኔንም አሁን በአጋጣሚ መታችኋል ወሎ ውስጥ ስለኔ ማለት ነው ሂዳችሁ አንድ ባንድ ትውልድ ቦታዬን ሰፈሬን ያደኩበትን ሁሉም ያቀኛል ማለት ነው። ቢያንስ ከኔ ማመን ከከበዳችሁ ቅርብ ናት ቢያንሳው ማለት ነው። የ150 ብር ትራንስፖርት ናት ከዚህ ከኮምቦልቻ ማለት ነው። እና መሄድ እንችላለን። ያለውን ነገር ማጣራት ትችላላችሁ። ስለ አስተዳደጌ ማለት ነው። ስለ አስተዳደግሽ ብቻ ሳይሆን እናትሽን እናገኛለን? ታለች አምጡልኝ ልጄ አለሁልሽ ትበለኝ። እኔም እናት ቢኖረኝ ደስ ይለኛል። ብዙዎቹ እየደወሉ እናትሽን እንዴት ካርሽ፣ እናትሽን የካድሽ ልጅሽን ቀላል ይሆንልሻል ለማካር ሲሉኝ ነበረ። እናት እስቲ ልጄ አለሁልሽ እኔ እያለሁ ለምን እንድትያለሽ እስቲ ትበለኝ። እስኪ እናቴ በቃ የት ነው ያለችው? ሲጀመር እኔ እናቴን አልክድም። ማንም የለኝም እዚች ምድር ላይ። አሁንም ደግመዋለሁ፣ ማንም እዚች ምድር ላይ ለኔ አባትም እናትም የአባቴንም መቃብር አሳያችኋለሁ ሂጄ ሰፈራችን እንዳጋጣሚ ብትጎበኙ ማለት ነው። ፍቃደኛ ከሆናችሁም ብንሄድ የአባቴንም መቃብር አሳያችኋለሁ። ያደኩበትም እንዴት እንደሆነ የሰፈር ሰው ከኔ ሳይሆን የሰፈር ሰው ትጠይቃላችሁ ማለት ነው። እናቴ ኑራ አላት እያለ ነው። የለኝም። እኔም አሁንም እናት የለኝም። ለኔ የለኝም እናት። እህቶችስ? አለችኝ። በዚህ አጋጣሚ አንዲት ብቻ እህት አለችኝ። በጣም ወዳት ማከብራት። እንግዲህ ካቀረብኩት ታሪክ የኢትዮጵያ ሕዝብ ልሰሙኝ የምትችሉት ካቀረብኩት ታሪክ ከመቶ ቢያንስ 10% ዋሽቻለሁኝ ማለት ነው። የዋሸሁት ምንድነው?
ብቻሽን ነሽ እንዳንቺ እናት አባትሽ አንቺን ብቻ ነው እንደወለዱት ስትለኝ እህቴ ቁም ነገር ማለት ነው። አዎ እኔ ብቻ ነኝ ብዬ ነበረ ማለት ነው። እህቴ ያለች በዚህ አጋጣሚ እህቴን ይቅርታ እጠይቃለሁ ማለት ነው። ዛሬ በጣም ነው የምወድሽ ይቅርታ፣ ግን ምክንያት አለኝ። ቢያንስ ብዙ ከመሆኑ የተነሳ ህይወቴ የተመሰቃቀለ ከመሆኑ የተነሳ ማለት ነው ቢያንስ ብዙ ነገር ብቻ እኔ እንጃ ያነጋገር ችሎታው ራሱ የለኝም። ግን በውስጤ ያለ ቁስል ግን ያነጋገር ችሎታው ራሱ የለኝም። ተክሌ አልችልም ተናግሬ እንደዚህ ሰውን የማሳመን እውነታው አጠገቤ እያለ ውስጤ እያለ ግን ተናግሬ እንደዚህ በቃ የሆነ ፍራቻ አለ ውስጤ ይፈራል። ታውቃለህ ላወጣው የምፈራ ነገር አለኝ እና ከመቶ ቢያንስ 10% ዋሽቻለሁ። እሱ ምንድነው ለምሳሌ አባትና እናት ብቻ ሳይሆን ቤተሰብ አጎት፣ አክስት ምናምን አያት ሊኖሩ ይችላሉ፣ ግን ለኔ የሉም። ታውቃለህ ምክንያት አለኝ። የለኝም ያልኩበት ምክንያት ማለት ነው በአጋጣሚ አሁን መጣሁኝ ትንሽ እቺ የተወዘጋገበች ነገር በሰሞኑ ሲለቀቅ በአጋጣሚ አዩት። ያው ሰው በሰው ማለት ነው ሲያዩት እስከዛሬ አልጠይቁኝም። የት ልግባ፣ ማንን ላግባ፣ ምን ልሁን፣ ምን ልበላ፣ ምን ልጠጣ፣ ምን ስራ ለያዝ የሚያውቁት ነገር የለም ማለት ነው። ግን እቺ ነገር ስትፈጠር ድሮም ክርስቲያን አግብታ እንዲህ ብላ እንደዚህ ብላ በቃ የተለያየ ነገር ጭንቅላቴ ውስጥ አይዞሽ ብለው እኔን ራሱ አላረጋጉም ማለት ነው። እነሱ ራሱ ያሉት ማለት ነው። ያሉት እነማን ናቸው? አጎት፣ አክስት በቃ ወዘተ ማለት ነው። አጎት፣ አክስት በእናት በአባት በእናትም በአባትም አሉ። ስለዚህ በእናትሽ አክስት ካለሽ የእናትሽ እህት ካሉ እናትሽን እንዴት አላገኘሽም? እናትሽ መቼም በዝምድና እንቁጠር ቢባል ከአክስት እናት ትቀርብሻለች አይደል? እናትሽን አንዱም እኮ እንዲህ ሲባል የነበረው ከእናት ጋር ደዋወላለሁ እናት አለች እንደዚህ ይል ነበረ ባለቤትሽ አብርሃም። አሁን ለዛው ባቲ የእናትሽና የአባትሽ ቦታ አካባቢ ሆነሽ እንዴት ቆየሽ? ደግሞ ከመጣሽ እዚህ ያው እኔ ረዘም አድርጌ ለማብራራት በጣም ድክም ብሎኛል ተክሌ። በውስጤ ቁስል አለ፣ በጣም የተዳፈነ ቁስል አለ። ቢያንስ ታሪኩንም እንደዛው ከ110 ነው ያወራው ታሪኩን ራሱ ማለት ነው። ብዙም አይወራልኝ ሁሉም አይወራም በሚለው ማለት ነው። በቃ ባጭሩ እናት የለኝም፣ እናት ለኔ የለኝም። አለሁልሽ ብላ እኔ እናቷ ነኝ ይሄን ታሪክ ሰምታ እኔ እናቷ ነኝ አለሁኝ ብላ ትምጣ ልወቃት፣ እንደውም ደስ ይለኛል። እናቴ ማለት ነው። እናት በጣም ነው የጣመኝ፣ አባት በጣም ነው የጣመኝ። ገባችሁ? እናት ረቦኛል፣ ዘመድ ሰው በቃ ከጎኔ ሰው ያስፈልገኛል እኔ ማለት ነው። እና በቃ እናቴ የለኝም፣ ባጭሩ እናቴ የለኝም። እደግመዋለሁ፣ እናቴ የለኝም። አሁን በምን ሁኔታ ነሽ ያለሽው አንቺ? እንዴት ነው እየኖርሽ ያለሽው? ወደዚህ መተሽ ነው ባለቤትሽ አሁንም ተቆራጩን ቀለቡን እየቆረጠ ነው? የልጅሽ እናት እኔ ያሳድጋታለሁ እኔ ያለ ለልጅ አላንስም ብሎ ነበረ። አሁን አንቺ እንዴት ነው እየኖርሽ ያለሽው? ያው ተከራይቼ እየኖርኩ ነው እኔ ማለት ነው። ስንት ትከፍያለሽ ለኪራይ? 2500 ቢያንስ አዳማ እስከ 5000 እስከ 4000 ነበር። አልችለውም ብዬ ወደዚህ መጥቻለሁ። እሱም ደግሞ እያደረገ አይደለም፣ ተቆራጭ ማለት ነው። ተነጋግረን ነበረ አድርግልኝ፣ እኔ እናንተ በእህትን በወንድም እንቀጥላለን፣ ግን ተቆራጭ አድርግልኝ። ቢያንስ በዛ የከሰረውን ያጠፋህብኝን ገንዘብ ልጅቱን በመርዳት ካስልኝ ብዬዋለሁ። በየት የጠፋውን ማለት ነው? የሰጠሁትን ሰጥቼው ያጠፋብኝ ማለት ነው። እና ልጅቱን በመርዳት 2000 ማገኘህ 1000 ማገኘህ ለኔ ይጠቅመኛል። ስለዛ በሱ እየረዳኸኝ አካክስ ብዬው ነበር፣ ግን እየረዳኝም አይደለም። እና እንዲሁ እየኖርኩ ነው። መቼም ወፍ ሳትበላ አታድርም። እየበላሁ እየጠጣሁ ያው ለጉሮሮ ያላጣ ሚዲያ ላይ ተቀረብኩ ቁጥር ጀምሮ ማለት ነው ቢያንስ ልቤ እየመታ ነው። ሌሊት እንቅልፍ የለኝም። ለምን? ሳለቅስ ነው የማድረው። ለምን? በቃ እንዱ ጭንቀት ምን እንደሆነ አላውቀውም። ውሸቱ ነው። ውሸቱ አይደለም፣ ውሸቱ ነው የሚያስጨንቃት። ይሄ አይጋለጥብኝ። እንደውም ከባለቤቷ ደግሞ ትልቁ ጸብ የመጣው እኮ እንዴት እኔ ብረዳ ምን ችግር አለው፣ ለምን መተህ ታዋርደኛለህ የሚል ግብግብ ነው የገጠሙት የሚል መረጃ ሳሰባስብ ነበረ። አይደለም? እሺ
እሱ ያዋረድኳት መስሎት ነው እንጂ እኔ እዚህ ጋር እውነቱን ነው ይዤ የመጣሁት። በጣም በጣም ተበድዬ ተጎድቼ ማለት ነው። በቃ ከአቅም በላይ ሲሆንብኝ ማለት ነው። እውቀቱ ደግሞ የለኝም። የምንነገረውን የማይነገረውን ለይቼ አላውቅም። ባደኩባትም ጊዜ ፍየል ከብት ስጠብቅ ነው ያደኩት። እውቀቱ የለኝም። የትምህርቱም ያነጋገሩ የምኑ ማለት ነው። አይ በዛ ኢንተርቪው እኮ በደንብ ነበር። በመጀመሪያው ኢንተርቪው በቃ እኔ በፊት ለፊቴ ካሜራው ላይ እንትን እየተቀረጥኩ ሁሉ አልመሰለኝም ያን ጊዜ ማለት ነው። በቃ እንትን ነው ውስጤን ነበር አውጥቼ ስናገር የነበረው እኮ። ስቱዲዮ ካሜራ አንገትሽ ላይ ኒክ ማይክ ተደርጎ ጀምሪ ተብሎ ወደ እግረኛው ሲጀመር ሳንቺ አይደል የደወልሽው? እንዲህ ታሪክ። ስለዚህ በፍቃድሽ እንደዚህ ብለሽ መተሽ ስቱዲዮ ቁጭ ብለሽ እየተቀረጽኩ አልመሰለኝም ማለት ለኔ የፈለኩት ያው አነጋገር አልችልም ያልኩበት ምክንያት ይሄ ነው። አንደኛው ነገር ማለት ነው ስልክ የሆነ በቃ እየተቀረጽኩ ነው። በርግጥ ግን የሆነ ምን ልበልህ ጠፋብኝ። ዝም ብሎ ጭውውት ነበር ይመስልሽ? የሆነ በጭውውት ሳይሆን ብቻ መግለጽ ነው። ኢንተርቪው መሆኑን ረስተሽው አይደለም። በቃ ውስጤ መናገር ስላለብኝ ብቻ ነው የተናገርኩት እኮ። ይኸውልሽ እንደውም አንድ እንግዳዬ በቅርቡ እውነት ኤዲት አይፈልግም ስትል ነበረ። ምን ማለት ነው ኤዲት ማለት? ኤዲት ማለት ጥሩ ጥያቄ ነው። ይቅርታ አስተካክለዋለሁ። እውነት አንድ የእውነት ነገር ከሆነ መጨመር መቀነስ አያስፈልገውም። በቃ የሆነውን ነገር መናገር ብቻ ነው ስትል ነበረ። አንቺ የሚነገረውን አላቅም ማይነገረውን አላቅም ሳይሆን የተናገርሽው ሙሉ እውነት ከሆነ የሚነገረውን አላቅም በሚል ብቻ አይደለም የተናገረችው በሙሉ እኔ ይሄ ነው እንዲህ አኖራታለሁ ተጠግታ አይደለም እኔ እየቆረጥኩ ነው ቤት ኪራይ እንዲያሟላሁ ነው እንዲህ ያኖርኳት ነው ከአረብ ሀገርም ሰርታ መታ ብር አልወሰድኩም ብሎ እሱ ፊት ለፊት ነው የተነጋገራችሁት አይደለ? አንቺ ደግሞ ሆንኩት ያልሽውን ነገር ከዛም በፊት ብቻሽን ነግረሽኛል። የትኛው ነው አይነገራል አይነገርም የምትይኝ? አላቅም ብቻ ስለደከመኝ ለጥያቄ መልስ ራሱ በጣም እየከበደኝ ነው ማለት ነው። ያ ማለት ውሸት በውስጥ ያለ ማለት አይደለም። ነገርኩ እኮ የፈለገ ባልቸገር እኔ ማለት ነው ችግር ብቻ ሳይሆን ያለብኝ ህመምም አለብኝ። ያመኛል በቃ ጭንቀት አለብኝ ማለት ነው። ለምሳሌ ለሌሊት አልተኛም እና ጭንቀቴንም በቃ ትንሽ ላውራው በሚል ተንፍሼ የኢትዮጵያ ህዝብ ይረዳይ በሚል ነው ሳልበደል ሳልከፋ መቼም እሺ ካለ ቤት ኪራይ ከፍሎ ካኖረኝ የሚበላው የሚጠጣውን ካመጣ ምን ቆረጠኝ ምን ቸገረኝ ብዬ ነው የምመጣው ሚዲያ ላይ። በነገር ላይ አላቅም ስለ ሚዲያውም እውቀት እኔ አላቅም። ሜዳ ላይ አንጥፌ በ45 ቀኔ እለምናለሁ አንጥፌ ማለት ነው ልብስ አንጥፌ እለምናለሁ በልጅቱ ማለት ነው። እሺ በ45 በወለድሻት በ45 ቀኗ በወለድኳት ለምን እስቲ ቢቸግረኝ ቢሞላልኝ ምን ብዬ ምን ቆረጠኝ ብዬ ነው እሺ ልጄን እንደዛም አደርገው ማለት ነው። ስለዚህ በጣም ከአቅም በላይ እኔ ስለሆነብኝ ነው የመጣሁት። አንቺ አለችኝ ቢያንስ እንደዚህ ከምትሆኚ እስኪ ህዝብም ይወቅሽ ችግርሽን ይወቅልሽ በቃ ሰው ይገዝሽ እንደዚህ ቦታ ለምን አትሄጂም ሲሉኝ አፈላልጌ እኔ ሚዲያ ደወልኩኝ እናንተ ጋር በፈቃደኝነቴ መጣሁኝ። ተናገርኩኝ ቁስሌን ተናገርኩኝ። ያለ የሌለውን ቢያንስ ልጄ እኔን አጣች ማለት ያው እሷ አለና ትንሽ እኔም እንዳስተዳደጌ ትከፋለች ትጎዳብኛለች። ያን በሚል ልጄን በማሳደግ በሚል ለማሳደግ ብዬ ማለት ነው ከ110% ዋሽቻችኋለሁ። የኢትዮጵያ ህዝብ ይቅር በሉ በቃ እናንተ ይቅር በሉ። ምንም ችግር የለም እናወራለን በሰፊው ምን ለምሳሌ ከ110 ማለት 90ው የትኛው ነው? 10 እስኪ ውሸት እንደ ውሸት ያልሽውን 10%ን እንወቃት እንዲህ በግልጽ መተሽ እሺ ቤተሰብ የለኝም ያው አሉ እናት አባትም ባይሆኑ ቤተሰብ መካድ የለበትም አውቃለሁ። ግን ቤተሰቦቼ ለኔ የሚጠቅሙ አይነት አይደሉም ያሉት ማለት ነው። አሁን ራሱ ቪዲዮውን ባዩት ሰው በሰው እንደዚህ ሲደርሳቸው ባዩት እንትን ማለት ነው ቴሌቪዥን ላይ እየታየሽ ነው አሉ። እኔ በሰዓቱ ቤት ውስጥ ቁጭ ብዬ እየተቸገርኩ ነው። ቢያንስ ብዙ ነገር ያስፈልገኛል፣ ሕክምና ያስፈልገኛል፣ የተለያየ ነገር ማለት ነው። ቴሌቪዥን ላይ ቀርበሽ በጣም ሀብታም ሆነሻል አሉ፣ ብር አግኝተሻል አሉ። እስቲ ይሄን ያም እየደወለ ይሄን ገዝተሽ ይሄን ገዝተሽ ስማቸው መጥቀስ አልፈልግም። ይሄን ገዝተሽ በእናትሽ ከምራቸው ማለት ነው። ቢያንስ እኔ ያለሁበት ውስጤን ራሱ
ለጭንቀቴ ራሱ ሌላ ነገር ባያረጉልኝ ገበሬ ናቸው ያርሳሉ ሌላ ነገር ቀርቶብኝ ለጭንቀቴ አይዞሽ ምንድነው ይሄ ነገር ብለው አልጠየቁኝም ማለት ነው ቴሌቪዥን ላይ ታይታሽ በጣም ሀብታም ነሻልና ይሄን አድርገሽ የተለያዩት ማለት ደውሎ እንደዛ አይነቶቹ ናቸው የኔ ቤተሰብ ማለት ነው ያን ያህል ናቸው ጭንቀቴን አልተረዱም ገባ በቃ ለዛ ነው የለኝም ያልኩት በቃ እነሱ ለኔ ስለማይጠቅሙ ነው ዛሬም ነገም ያለውበት አሁን በአሁን ሰዓት ራሱ እኔ ካልደወልኩኝ የት እንዳለሁኝ ምሉን አያውቁም እና ለዛ ነው እነሱንም የካርኩት በዚህ አጋጣሚ ከቤተሰቦቼ መሃል ትልቅ ይቅርታ የምጠይቃት ደግሞ አለችኝ የአባቴ እህት ማለት ነው አስታውሳለሁ ህፃኑኜ አባቴ ታሞ በጣም እንጀራ በመውሰብ እያመላለሰኝ ታስታመው ነበር በጣም መወዳት እንደናት ማለት ነው ጥሩ ናት ቢያንስ እሷንም ጭምር ነው የካርኩት ማለት ነው በቃ ከብስጭት የተነሳ ከችግር የተነሳ ማለት ነው እና አዳዴ ነው ምላት ይቅርበኝ የት ነው ያሉት እሳቸው እዛው ሰፈር ውስጥ ባቲ ገጠሩ ማለት ነው ልዩ ሰፈሯ ሱካያ ይባላል አዳዴ ሜሩ ከረቢት ይባላል በዚህ አጋጣሚ በጣም ነው የምወድሽ ይቅርበኝ ልሻለሁ በቃ እንጂ እንደዛ ነው እሺ ሌላስ 10% ዋሽው ያልሽውን እሱን ናዝሬት ላይ በነበርሽም ጊዜ ምናልባት ከዛ ውስጥም ይሄ የተደርጎልኝ ነገር ግን ዋሽቻለሁ የምትይው ነገር ካለ ዘርዘር አድርገሽ ንገሪንና እኛም ብለን ተረድተን ይቅርታሽን እንቀበል ሌላ በቃ ምንም ሊኖርም አይችልም ቤተሰቦቹን ይቅርታ መጠየቅ ፈልጋለሁ ቤተሰቦቹን የሱን እናቱን በተለይ ማለት ነው ምንም እነሱ ምንም የሚያውቁት ነገር የለም በጣም ትልቅ ሰዎች ናቸው አግባብ አልሰራውም የሰራው ስራ ማለት ነው ቢያንስ በሰዓቱ ጥሩ ነበረች የበደለኝ እሱ ነው ያጠፋው እሱ ነው እና እነሱ የሚያውቁት ነገር የለም እዛ ጋር ሲቸገር ልጃችሁን መላበሉልኝ እንዲህ በሉልኝ ስል እዚህ እንደዚህ አድርጊያለሁ ብሎኛል ስል እኛ ልጃችን አደረገልን የምናውቀው ነገር የለም መጠየቅ ያለብሽ እሱን ነው ሲሉኝ ጋልምጫለሁ ተሳድቤያለሁ ትልቅ ይቅርታ ጠይቃለሁ ማማ ወይነሸትም ማለት ነው በቃ ባለቤትሽ አብርሃም እኔን እሷ እንደምትለኝ አይደለም እንደውም አሁን በጣም በትልቁ በዛ ኢንተርቪው በጣም ትልቁን ነገር እየተናገረ የነበረው እኔ ሐሳቢ ነኝ እኔ ሴት ልጅ ልበድ እንደውም ልጅ ሰጣኛለች እንዲያለ ሲል የነበረው እሱንም ማለት ልጅ ሰጣኛለች ሲል ማለት እኔ እንደውም እሷን ባለኝ አቅሜ ላኖራት ባለኝ አቅሜ ልታዘዛት እንጂ እንዲህ ልበድላት አልችልም ጌጥ የሆነች ልጅ ሰጣኛለች ሲል ነበር ባለቤትሽ አዎ እንግዲህ በጣም መነጋገር ይሆናል በሰሞኑ ማለት ነው ራሴንም ትልቅ ምታት እየጨመረ የሄደብኝ ራስ ምታቱ በቃ የኢትዮጵያ ሕዝብ ቢያንስ ስህተት እንደሆነ ውሸቷን ነው ብሎ በቃ የተለያየ ቪዲዮ እየተቆራረጠ ቢያንስ መነጋገር ይሆኛል በዚህ አጋጣሚ ስልክ አላነሳውም ግን ይቅርታ አላለሁኝ ማለት ነው ለምን አላነሳውም ብዙዎቹ ይሰድባሉ ምንድነው የሚሉት ልጅ ስጭን ልጅ ሰጣለሁ ብለሻል ልጅሽን ስጭን ልጅሽን ለባለቤትሽ መልሺ እሱ ብቻ ጥያቄ ነው ሲደጋገምብኝ የነበረውና ስድም ማለት ነው በዛ ምክንያት ስልኬን ዘጋሁኝ ቢያንስ ምክንያት አለኝ አልሰጥም ያልኩበት ምክንያት አሁንም አልሰጥም እሱ እዚህ ጋር መጥቶ አውርቷል ይልክ ሰጣለሁ ያልኩበት ምክንያት ማለትሽ ነው አይደለም የማልሰጥበት ምክንያት አለኝ ለምን ሰጣለሁ አልሽ ታዲያ ካሜራ ላይ እዛ ኢንተርቪው ስንሰጥ እኮ ያንተን ማስታወሻ የሱን ማስታወሻ ይዤ ማሳደግ አልፈልግም ደውሉልኝ ይሰጣለሁ አልሽ እሱ ደግሞ እኔ ያለሁ እኔ ለልጅ አላንስም አለ አልሰጥም ያልኩበት ምክንያት አለኝ አሁንም አልሰጥም ለኢትዮጵያ ሕዝብ እኮ ሰጣለሁ እሱን አይደለም ለሱ ዛማ ብያለሁ ተናግሬያለሁ ስልኬንም ለጥፋቸዋል ሰጣለሁ እንደውም ተቀበሉ ሰው ሲናደድ ብዙ ያወራል አይደለ ልጄ ከኔ ባትለይ ደስ ይለኛል እንዴት ሁኚ እንዳደኩኝ ማለት ነው እንዴት ሁኚ እንዳደኩኝ እኔ ስለማቅ ልጄ እንድትለየኝ አልፈልግም ግን እንድትለየኝ ላድርግ ግዴታ የሆነብኝ ነገር አለ እሱ ምንድነው ብትለኝ በጣም ከገንዘቡ ይልቅ ማለት ነው በጣም እያመመኝ ነው አሁን ላይ በጣም በሽተኛ ይሆንኩ ነው ማለት ነው ቢያንስ የልብ ጭንቀት አለብኝ ለሊት እንዱ አነጋለሁ እያለቀስኩኝ ማለት ነው ሳልተኛ ሲነጋ ይዞርብኛል እንቅልፍ ስላልተኛው ማለት ነው ከዛ በቃ ጭንቀት ሐሳብ ብዙ ብሎ ምን ያሳስብሻል ምን አጣሽ ለምሳሌ እቺ ምድር ሰፊ ናት አይደለ ጥብብ ነው የምትልብኝ ተክለይ ብዙ ነገር የሚያሳስበኝ ነገር አለ
ምን ችግር ነው? የገንዘብ ነው? የምን ችግር ነው ያለሽ? በቃ ሰው ነው ረሃቤ እኔ ከጎኔ ማለት ነው። ገንዘብ ብቻ አይደለም። ሰው በጣም ርቦኛል እኔ። ሰው ታውቃለህ፣ ቤተሰብ የሆነ ማለት ነው። በቃ መዋለድ ቋንቋ ነው። ባዳም ይሁን ከጎኔ በቃ ሰው አሁን ቤት ኪራይ ስትከራይ ቤተሰብ ካልሆነ በሰው ሀገር ትንሽ እንትን ስትል አያውቁም ስላንተ። ሰውም ይፈራል። ብቻዬን በአንድ ክላስ ኩርምት ብዬ ብዙ ነገር የሚያሳስበኝ ያለ፣ አንደኛ አባቴን በማጣቴ፣ ሁለተኛ ደግሞ እናት። ያ ብቻ ሳይሆን እናትና አባት እኮ ሁሉም ላይኖረው ይችላል፣ አንዳንዱ ማለት ነው። ቢያንስ ቤተሰብ እንደ እናት እንደ አባት የሚሆን አለ። በትክክል ቢያሳድጉኝ እኔን አእምሮዬን ፍሬ አድርገው ቢያሳድጉኝ እኔ እንደዚህ ደረጃ ባልደረስኩኝ ማለት ነው። ከሀገር ዙሬ በአጋጣሚ አብርሃም ጋር እንደዛ ሩቅ ሀገር ሄጄ ባልተገናኘው ማለት ነው። ጓደኞቼ እዛው ሳይርቁ በሰፈር እዛው በወግ ማዕረግ የተዳሩት ከቤተሰብ ጋር ናቸው። ብዙ ወግ ማዕረግ ስነ ስርዓት ተምረው ማለት ነው። ስነ ስርዓት ያለመያዝ ለምሳሌ እንዴት እማራለሁ? ከየት እማራለሁኝ? ቤተሰብ ከሌለኝ ትልቁ ጥማቴ እኔ ቤተሰብ ነው። ሰው ገንዘብ ብቻ አይደለም። አሁን ባለውበት ታይም ላይ ደግሞ በጣም እየተጎዳው ነው። የኢትዮጵያ ሕዝብ ሊያውቅልኝ የሚፈልገው ነገር በቃ ሕክምና ያስፈልገኛል። ተክሌ ልቤ እንዲች እናንተ አሁን ቀረጥ አድርጋችሁ ትሸኙኛላችሁ አይደለ? የማሳልፈውን ጊዜ እኔ ነኝ የማውቀው። ተክሌ በጣም እየተጎዳው ነው። ቢያንስ ስጎዳ ማለት ነው ልጄን እየረሳኋት ነው። የመርሳቱን ባህሪ እያመጣሁ ነው። ህመሙ ይሄ ወደ ሚዲያ መውጣትሽ ነው ህመም ያመጣልሽ? አይደለም፣ ድሮም ነበረብኝ የማስ እንትን አለብኝ። ይሄ ቪዲዮ ይሄ አሁን ይሄ ሶስተኛችን ነው። ይሄ መነጋገሪያ ሲሆን ስታወቅ ማለት ነው የልጄ ስጣፋንታ ነገ እንዴት ነው ምንድነው ያደረኩት የሚል ቁጭት ማለት ነው። እውነታውን በዋጣም ግን ቁጭት አለብኝ። ምን አሳጣሽ? በቃ ልጄ ማለት እንደዚህ የእናትና የአባቷን ታሪክ አይታ መልሷ የሷ ደግሞ እንደኛ ትጎዳዩን የሚል እሱ ሌላም ነገር በቃ እሱ የልጅሽ ነገር እንዲያውም የተሻለ ምክንያቱም አንቺ ለሷ እየደከምሽ ነው። ጥሩ አሁን ከሆነ ጊዜ በኋላ ትምህርት ቤት ትገባለች። ጥሩ ቦታ ማድረስ ማስተማር ነው አይደል የምትፈልጊው? ስለዚህ ያንቺ ጣፋንታ እንዳይገጥማት አሁን አንቺ ጠንከር ብለሽ ስራሽን መስራት ነው ያለብሽ። ማን ላይ? ልጅሽ ላይ አይደለ? የሚያሳስብሽ ዝም ብለሽ መብሰክሰክ ሳይሆን ልጄ እንደኔ ትሆን ይሆን ወይ ያው የወለደ አንጀት ነው ይገባኛል። እንደኔ ትሆን ወይ ማለት ሳይሆን አንደኛ አባቱ አለ በስስት ነው የሚያያታ አባቱ ውሸት ነው። አሁንም ደግሜ ያዋለው ውሸት ነው። አብርሃም እዚህ ጋር መጥቶ በጣም የማሳመን እንትን አለው በነገር ላይ ማለት ነው። እንዳለ ያለው በሙሉ ውሸት ነው እሱ ማለት ነው። እኔ ምን ያህል ደስተኛ ቢያደርገኝ ባይበድለኝ እዚህ ጋር አልመጣም ነበረ ማለት ነው። ቢያንስ ውሸት ነው። እንደዚህ ካደረገኝ ለምን እዚህ ይመጣለሁኝ? ወደ ልጁን አይፈልጋትም። ቢፈልጋት ኑሮ እንደዚህ እንድትሆን አይፈቅድም ነበር። ካንቺ ልጁን እኮ ከዛ ኢንተርቪው በኋላ ለ3 ቀን ፖሊስ ሰጥቶት እሱ ጋር ነበረች አይደለ? እያሳደጋት ነበረ። ይሄን ሰምቻለሁ። እውነት ነው? ንገሪኝ እስኪ። እናመሰግናለን ተጓዦቻችን። ኑ ወደ ቅድስት አርሴማ ሀገር አርሜኒያ እንሂድ ብለን ስንጣራ ሰምታችሁ በያላችሁበት ተጠራርታችሁ አብራችሁን ስለሄዳችሁ በልባችን ያለው ደስታ ብዙ ነው። በእናንተ መመረጥ፣ በእናንተ መታመን፣ ለእናንተ መታዘዝ ያለው የህሊና እርካታና ጥፍጥናው ልዩ ነው። ቅድስት አርሴማ አጽሟ ያረፈበትን ገዳም፣ ቅዱስ ጎርጎርዮስ ዘአርሜኒያ ለ15 ዓመታት የተጣለበትን ጉድጓድ፣ ቅዱስ ለንጊኖስ ኢየሱስ ክርስቶስን ጎኑን የወጋበትን ጦር አራራት ተራራን ለምን ግን ቆጥራለሁ ስለማያልቅ ልተወው። ይህን ሁሉ አይታችሁ የነበረንን ጊዜ አጠናቀን ወደየ ዓለማችሁ በሰላም ስለተመለሳችሁ ደስ ብሎናል። ሶስተኛው ዙር የአርሜኒያ ጉዞ ከየካቲት 1 እስከ 7 በሐበሻ አቆጣጠር ስለሆነ እንደ በፊቱ ተጠራርተን እንድንሄድ ስንል እንጋብዛለን። 0116622922 0988 383838 0953444000 ሲምባ ትራቭል እንደ ታዛዥ ልጆ። ለ3 ቀን ፖሊስ ሰጥቶት እሱ ጋር ነበረች አይደለ? እያሳደጋት ነበረ። ይሄን ሰምቻለሁ። እውነት ነው? ንገሪኝ እስኪ። ኢንተርቪው ተደረኩ በኋላ ነው አይደለ? ገባን እኮ
ወንድሙም ከካሜራ ጀርባ አውርታችሁታል። ተቀበላት፣ በእናትህ ተቀበላትና ገንዘብ ስጣትና ሸኟት፣ የምፈልገውን አድርጉላት፣ ትምጣ አላለም። ሄድኩኝ። የተፈጠረው ነገር ግን እዛ ሆኖ በስልክ ቃል የገቡልኝ ሌላ፣ እዛ ታገኙ በኋላ የተፈጠረው ነገር ሌላ። የብስ ቀረጻ አድርጌ ተገባው በኋላ በቃ የመጨረሻ ማለት ነው። ሂዳችሁ ማጣራት ትችላላችሁ። ጨርቄን አውልቄ ዳግመኛ እስከማብድ ደረጃ ድረስ ነው ያደረጉኝ ማለት ነው። በቃ በብቸኝነት በገለልተኝነት ብቻዬን ሆኜ ማለት ነው። መናገር ተናግሬ እንኳን ማሰመን አልቀጥ። ሁሉም እቺ ነው የሚሉት ማለት ነው። እውነት ነው። አስቀምጦ የነበረ ልጅቱም ማለት ነው። ከዛ ለምኛው ነው በግድ ልጄን የወሰድኩት ማለት ነው። ሰጥቶሽ ነው? አዎ ልጄን አትወሰድብኝ፣ አንድ ላይ እናሳድጋት፣ በቃ ሁሉም ነገር ይቅር አልኩት። እሺ አለኝ፣ ሰጠኝ። ቢያንስ ፖሊሶቹ አሳውቀ መሆን አለበት ለኔ ስለሰጡኝ ምናምን ብሎ ነበር እሱ ማለት ነው። ልጄ ናት፣ ምንም ማሳወቅ አይጠበቅብም፣ እኔ እናንተ ተተስማማ ማንም አያገባውም አልኩኝ። ግን ይሄን ያልኩት ከሱ ጋር ለመኖር አይደለም። ወንድሙ ቃል እንደገባልኝ መሳፈሪያ የሆነ ነገር አድርገው እንዲሸኙ እና ልጄን እስከምቀበል ብዬ ነው እንደዛ ያልኩት ማለት ነው። ከዛ ልጄን አሰርቄ አይደለም ለ3 ቀን ጡቴን እንደዚህ ፈንድቶ አብጦ እየቆረቆረኝ እየራባት ምግብ ጡጦ ምናምን አልለመደችም ልጅ። ጡቴ ብቻ ነው ተሰቃይታ። በዚህ ታይም ብዙ ተጎድቻለሁ። ኢንተርቪው ተደረኩ። ያን ቀን ማታ ተገባው በኋላ በጣም ብዙ ስቃይ ነው ያሳለፍኩት። ከጎኔ ሰው አልነበረም ታውቃለህ። እና ደግሞ ቤትም በቃ ለቅቄ ነው የመጣሁት። ሴትዮዋ ማሰናብት የተሰነባብተን አላልኳችሁ? ማረፊያም አልነበረኝም። ባለቤትሽ ተከራይቶልሽ የነበረውን ማለት ነው? በሰዓቱ አይደለም፣ አልተከራየልኝም። ሴትዮዋ አስጠግታኝ ከነበረበት ቤት አሁንም እንትን ብዬ ማለት ነው ልጄን ቀምተውኝ ጨለማ ነው ከሌሊቱ ምናምን ላይ በቃ ራቁቴን መድኃኒት ጠጣው። ትጠጣና ትሙት ይለይላታሉ። በረኪና ጠጣው። ግን ሰዎች አግኝተው ሐኪም ቤት ወሰዱኝ። ያውታል በዚህ አጋጣሚ ማለት ነው አዋሽ ባንኩ አካባቢ አስፋልቱ ላይ ጅብ ይተላለፋል። በጣም ጨለማ ነው። በጣም ብርድ ነበረ። የለውም ቢያንስ በጣም ብዙ ህመም አለብኝ። በህመሜ ላይ ደግሞ ልጄ ማስታገሻዬ ናት። መድኃኒቴ አይደለችም፣ ማስታገሻዬ። ለምን ሙሉ በሙሉ አልዳንኩም ከበሽታዬ ማለት ግን እሷን ሲያይ ቢያንስ ማስታገሻዬ ናት። እሷን ማጣት አልፈልግም ነበር። እሷን አሳጥተውኝ በጨለማ እንዲህ እላለሁኝ ከሌሊቱ እስከ በቃ ነጋብኝ ማለት ይቻላል። ጅቡ እንዲህ ይተላለፋል። ወደኩኝ፣ እያመመኝ ነበረ። በዚህ አጋጣሚ በሞተር የሚሄዱ ያውታል። በጣም አመሰግናቸዋለሁ። ወስደው ቢያንስ በቱቦ ምናምን አስወጡልኝ መድኃኒቱም ማለት ነው። መርፌ ተወጋው፣ ትንሽ ቀለል አለኝ። በጣም ብርድ ስለነበረ በጣም ስስ የሆነች ነገር ነው የለበስኳት ማለት ነው። በዚህ የተቀደደ ምናምን እንደዚህ እና ብርድ ልብስ ሰጥተውኝ ነበረ በዚህ አጋጣሚ ማለት ነው። ትንሽዬ ብርድ ልብስ ሰጥተውኝ ነበር። እሷ አልበሽና እዚህ ተኝ፣ ሲነጋ እስኪ ስልክም ደውሉልኝ አልኳቸው። አውቃታለሁ ያልኳት ሴትዮ ጋር ማለት ነው እዚህ አዳማ። ስልኳ አልሰራልኝም፣ ግራ ገባኝ። ከዛ የሆነ በቃ መኪና ውስጥ ነው እሱ ጋር እደሪ ብሎኝ አሳደሩኝ ማለት ነው። እነሱ ወደ ቤታቸው ሄዱ። በዚህ አጋጣሚ በርዶይ ስለነበረ ብርድ ልብሱን እንዳያስኳት ነው ጧት ላይ የሄድኩት ማለት ነው። ብርድ ልብሳቸውን እንኳን አልመለስኩም እና በጣም ብዙ ስቃይ ነው የወረደብኝ ማለት ነው። ብዙ እሱ አላማው አሁንም ምንድነው ውሸት ነው። እናትየዋን ጠልተው ልጄን አሳድጋለሁ የሚለው ልጄን ወዳለሁ የሚል በርግጥ ልጁን የማሳደግ እኮ ኃይል አለው አቅም አለው። ግን ልጄ ምን እንደሚገጥማት አንድ ባንድ አውቀዋለሁ እዛ ማለት ነው። ወስደዋት ምቾት አይሰማትም፣ አልፈልግም። በጣም ህልክ ተጋብቻለሁ ከሱ ጋር ማለት ነው። ለምን እኔን ጠልቶ ልጅቷን የሚያስወድድበት ነገር ምንድነው? ለልጅቷም አይሆንም፣ ለኔ ያልሆነ ቢያንስ ከኔን አይደል ያገኛት እና ውሸት ነው። እዚህ መጥቶ የተናገረው እንዳለ ውሸት ነው። አሁንም ውሸት ነው። ግን መልሺ። አሁን ብዙዎቹ ለምን እውነትሽን ከሆነ ለምን አመልሽም ጥያቄ ሲጠይቅልሽ እስቲ እንደዚህ ተከራትሽ ወይ ነው ስለምን የነበረው 04 ሲልሽ ለምን አመልሽም ብሎ ጥያቄና መልስ እየፈጠረባቸው ነው ህዝቡ ማለት ነው። ግን ስለደከምኩ ነው። መጀመሪያ ላይ ታሪክ አለ ብዬ ቁስል አለ ብዬ መጥቼ አወራሁኝ አይደለ እንዴ? እናንተ ደግሞ ታስታውሱ ከሆነ ስጠሩኝ እየጠራችሁኝም አብርሃም አለና እንደዚህ እናገናኝሻለን ምናምን ብላችሁ አይደለም። መጀመሪያም ቃል የገባችሁልኝ መሰረት አለ። በዛ ታይም ነው እኔ የመጣሁት ማለት ነው። ንግድ ባንክ አውጥቼ የሆነ ነገር ትንሽ እንደ እንትን ሳይሆን ትንሽ ቀለል ያለ ነገር የሆነ እንትን አድርገን እንድትረጅ እናደርጋለን ብላችሁ እናንተም ስራችሁ ነው
መጣሁ። የተወሰነ አልተረዳሽም ታዲያ? ተረድቻለሁ። አዎ ተረድቻለሁ። በጣም አመሰግናለሁ። በዚህ አጋጣሚ ረድተውኛል። ገንዘብም የሌላቸው ዕውቀት ሰጥተውኛል። በጣም አመሰግናለሁ። በጣም ትልቅ ምስጋና አደርጋለሁ። ይሄው ብድግ ብዬ ማለት ነው ትልቅ ምስጋና አደርጋለሁ የምር እና ተረድቻለሁ። ወደ ሀገር የምገባውን ነገር ልብስ ለልጄ ልብስ የምገባበትን አሁንም ትንሽ ቁጭ ብዬ የምንቀሳቀስበትን ነገር ትንሽ አካውንቴ ላይ አርፋልኛለች ማለት ነው። ለጊዜው ለጉሮሬ እያጣሁ አይደለም። አይዞሽ በርቺ። አሁን ወደ መፍትሄው እንምጣ። ቅድም እንዲሁ ይቅርታም ስትይ ነበር። ምንድነው ማለት ማስተላለፍ የምትፈልጊው ለኢትዮጵያ ሕዝብም ማስተላለፍ የምትፈልጊው መልእክት በልብሽ ያለው ሐሳብ? እንደገና ደግሞ በዚህ መንገድ ስላገኘሁሽ እኔ ራሴ ደስ ብሎኛል። በርግጥ ደግሞ የምታስተላልፊው መልእክት ምንድነው? እስኪ አለ አሁን ላይ ማስተላልፈው መልእክት ቢሆን ማለት ነው ተክሌ በጣም እያመመኝ ነው። እውነቴን ነው ምልክ በጣም ትልቅ ህመም አለብኝ። ለሊት እንዳልኩ አልተኛም። መፍትሄው እኔ ራሴ ምን እንደሆነ ማወቅ አልቻልኩም ማለት ነው። ለሊት ላይ አልተኛም። ወደ ሐኪም ቤት ሄደሻል? አልሄድኩም። ማን ይዞኝ ይሄድ? ሰው ያስፈልጋል። ለዚህም ሰው ያስፈልጋል። ገንዘብ ብቻ አይደለም እኔ አሁን የምፈልገው ማለት ነው። እሺ ምን አይነት ሰው ነው የምትፈልጊው? እሺ ሰው ለምሳሌ በቃ የሚያሳክመኝ ሰው ፈልጋለሁ። ህክምና የሚያደርግልኝ ልጄን እያጠባሁኝ ልጄን ሳትነጠለኝ ቢያንስ እኔ አሁን ልጄን እሰጣለሁ ያልኩበት ምክንያት እኔ ታማሚ ተሆንኩኝ እኔ ትክክል ካልሆንኩኝ ልጄን እየተንከባከብኩ አይደለም ማለት ነው። ልጄን እየጎዳሁ ነው። ለዛ ነው ልጄን እሰጣለሁ ያልኩት። ስለዚህ በቃ ለሊት እንቅልፍ አልተኛም። ፍጥጥ ብዬ ነው የማድረው። እንዱ ትኩስ እንባ ያቃጥለኛል። እንባዬ ራሴ ማለት ነው እያለቀስኩ ነው የማድረው። ቀን ላይ ደግሞ እንዳልተኛ ስራ አለብኝ። ልጅቷን እንትን ማለት ይልብኛል። ልጅቷንም አሁን ተኩሳለች ራሱ አሟታል። ካሜራ ጀርባ ሆነ ሐኪም ቤት ልሄድ ነው ማለት ነው። በቃ እየተንከባከብኳት አይደለም፣ እያመመኝ ነው። ቢያንስ አድኑኝ የኢትዮጵያ ሕዝብ እባካችሁ። እኔ መዳን እፈልጋለሁ። ጭንቀት አለብኝ። በቃ ሳይባባስብኝ ወደ ሐኪም ቤት ቢወስዱ ደስ ይለኛል። ብታከም ደስ ይለኛል። በጣም ጥሩ። በተረፈ በርቺ። እኛ በዚሁ አጋጣሚ እናንተንም ይቅርታ ለምን ትንሽ አወዛጋግቢያችኋለሁ ማለት ነው። እናንተ ስራችሁ ነው እዚህ ጋር ማለት ነው። እሱም የራሴ ታሪክ አለኝ መብቱ ነው። ግን ያው ብቻውን ለምን አልሆነም የሚል ነው እንጂ እንደዛ እንጭርጭር አድርጎ ያለቀስኩት ማለት ነው። ስሜት ተሰምቶኝ ቢያንስ ካሱ ጋር የመሟገት እንትን ስለበቃኝ ነው ካሱ ጋር መልስ ያልተሰጣጣሁት ማለት ነው። በዛ ምክንያት ብዙ ነገር ያው አሰቃይቻችኋለሁ። እናንተ ይቅርታ አላለሁ እናንተም እና በቃ ዙሮ ግን መታከም ያስፈልገኛል። ልጅቷ አደጋ ላይ ናት ያለችው። እኔ የሆነ ነገር ሆንኩኝ ማለት ልጅቷ በቃ ልጅቷም እንደዛ ሆነች ማለት ነው። ስለዚህ ሕክምና ያርጉልኝ። ገንዘብ ብቻ ሳይሆን ማለት ነው ገንዘብ አይደለም። ገንዘብ አሁን ላይ እኔ መስራት እችላለሁ። ለምን ጤናዬ ከተመለሰ ስራ መስራት እችላለሁ። ጤናዬ ከተመለሰ ስራዬን እየሰራሁኝ ለምን ሰው ቤት ልብስ አላጥፍም? ያን ጊዜም የለመንኩት አራስ ነኝ። ከአንድ ሁለት ጊዜ ራስ በራሴ ነው ያረስኩት። ተናግሬያለሁ የመጀመሪያ ኢንተርቪው ላይ ማለት ነው። ራስ በራሴ ነው ያረስኩት። ተቀደደ መልሶ ማለት ነው። መልሴ ተሰራሁኝ። ራስ በራሴ ስላስተናገርኩኝ አራስ ቤት ንፋስም መቶኛል። ለሊት ላይ ወገቤንም ጭምር ነው የሚያመኝ ማለት ነው። ሰውነቴ ሁሉ በቃ መቆም ነው የሚያቅተኝ፣ መነሳት ነው የሚያቅተኝ። ጧት ላይ በጣም በሽተኛ ሆኛለሁ። እጅ ግራ አለኝ እንደምታዩኝ። እንደዚህ እርዳታ ለመጠየቅ ራሱን ያፍራለሁ። ለምን እሱም እንዳለው ተናግሯል አብርሃም ማለት ነው። ቢያንስ ስንት የሚረዳ ልጅ አጣ እግሬ አጣ። እውነት ከኔ ባሰ ማለት ነው። እኔ ስለተቸገርኩ ነው በሰዓቱ ላይ ያችን ልጅ ይዤ መቼም ስራ መስራት አልችልም። እሱም ምንም ያህል ቢረዳኝ እዚህ አልመጣም። ውሸት ነው። እሱም አይረዳኝም። እና ጤናዬን ብቻ መልሱልኝ። አሁን ላይ እንትን ትላላችኋል የሚፈጠረውን ቤት ውስጥ እንዳለ ጎረቤት አሁን ለምሳሌ ቅርብ ነው ባቲ ማለት ሂዳችሁ ማየት ትችላላችሁ። ከራስሽ ጋር ሁኚ ምንድነው የተፈጠረው ይሉኛል። ግን እነሱ በቃ ምንም ማድረግ አይችሉም። እነሱ እዛ ጋር ማለት ነው። በጣም ጤናዬን ነው የምፈልገው። አሁን ላይ ጤናዬ እያሳሰበኝ ነው ያለው። ልጄ ወድጄ አይደለም እስጥም ያልኩት ማለት ነው። በዛ አጋጣሚ አሳክሙኝ እባካችሁ፣ የኢትዮጵያ ሕዝብ አሳክሙኝ። የልብ ኬዝ አለብኝ፣ ጭንቅላቴ ይጨነቃል። የልብ ኬዝ አለብኝ፣ አሳክሙኝ ነው። በጣም ጥሩ። በተረፈ እኔ ለእርዳታ ብዬ እርቦ የዋሸሁት ነገር የጨመርኩት ታሪክ ብዙ የለም። 10 ከመቶ ነው ያልሽኝ። ለሱም ይቅርታ ጠይቀሻል። ትልቅ ይቅርታ፣ ኧረ በጣም ትልቅ ይቅርታ፣ የእውነት ትልቅ ይቅርታ። እንደውም ቆይ ይሄ አይገባቸውም ለነሱ የምር። የት? ኧረ ቆይ የምር
እባካችሁን ይቅር በሉኝ፣ በቃ ይቅር በሉኝ። በቃ ህይወታን በርክኬ ጤናዬን ብቻ መልሱልኝ። አሁን ላይ ጤናዬ ነው የሚያስፈልገኝ። እባካችሁን በቃ ይቅር በሉኝ። የኢትዮጵያ የኔ ታስ ቁጭ አድርጌ አይደለም ጤና ያስፈልገኛል። ልጄ ማጣት አልፈልግም። እኔ ተክሌ ዝም በል፣ በውስጤ ብዙ የተዳፈነ እሳት አለ። ስለዚህ እባካችሁን ይቅር በሉኝ የኢትዮጵያ ህዝብ ማለት ነው። ቢያንስ እዚህ ጋር ውሸት ቢሆን የፈለገ ቢሆን ተቸግሬ አልመጣም ማለት ነው። እባካችሁን ይቅር በሉኝ እላለሁ። በቃ አሳክሙኝ፣ ወደ ጤና መልሱኝ። ጉልበት ላይ ሰርቼ መብላት እችላለሁ። በቃ ገንዘብ አይደለም ችግሬ። እኔ ከጎኔ ሰው ነው ያጣሁት የኢትዮጵያ ህዝብ እና ትልቅ ይቅርታ እላለሁ። እባካችሁ ታዩ አንቺው ድንገር ይቅር እርግጠኛ ነኝ ይቅር ይሉሻል ኢትዮጵያውያንም። አይዞሽ በርቺ አሚናት። አንጀቴን በላሽው። ታውቃለህ ልቤ እንዲህ ይደለቃል። አይዞሽ በርቺ። የነገርሽን ነገር ባለፈውም ስትቀርቢ ይቅርታ የጠየቅሽው ባለፈው በቀረብሽው የተወሰነ የተጋነነ 10% አውርቼዋለሁ ባልሽው ነው አይደለ? ቤተሰብ እንደሌለኝ እንደዛ ማለት። ሌላው ግን እውነቴ ነው የኖርኩት ነው እና ደግሞ እንደዛም ያስዋሸኝ ረሃብ ነው ችግር ነው። አራስ ሁኜ ራሴን በራሴ ነው ያረስኩት። ሆዴ ተቀዶ በኦፕሬሽን ነው የወለድኩት። እሱ መልሶ ተቀደደብኝ። ያ ነው እንደዛ ያስዋሸኝ ነው። በጥግጠኝነት ኢትዮጵያውያን ይረዱሻል። ይሄ እኔ ራሴ ገብቶኛል። አሁን ስትይኝ ሁለት ረሃብ ነው ይርብሽ የነበረው አንቺን። ምክንያቱም የምታጠቢ እናት ነሽ። የምታጠባ እናት ሁለት ረሃብ ነው የሚርባት ይባላል። አንድ የራሷ አለ፣ ሁለት ደግሞ የልጇ አይደለ? ስታጠባ የልጇ ሆድ አለ፣ የሷ ሆድ አለ። ስለዚህ ሁለት ረሃብ ይርብሽ ስለነበረ የተወሰነ ጨማምር ያለው ለሱም ይቅርታ። ደግሞ ጥፋትን ማመን አምኖ ወድቆ እንደዚህ በሰው ፊት ዝቅ ብሎ መጠየቅ ትልቅነት ነው አይደል አሚና? ስለዚህ ኢትዮጵያውያን በእርግጠኝነት ይቅርታሽን ይቀበላሉ። አንቺም በርቺ፣ የልብሽንም ኬዝ ትታከሚያለሽ፣ ተስፋ አለኝ። አትጨናነቂ አንቺ፣ ምክንያቱም አልፈሽዋል ብዙውን ነገር አይደለ? አሁን ልጅሽ አድጋልሻለች። እያደገች ነው። ምን ማድረግ ወይ ቀራብ አፍ እየፈታች ምናምን እያለች ደስ ይላል። ታውቃለህ አባባ ስትል አባባ ስትል በጣም አንጀት የምስል ነው የሚለው ማለት ነው። እኔ አባት በአጋጣሚ ይኸውልህ የአከራዩኝ ሰዎች ማለት ነው በቃ ባልና ሚስት እንደዚህ ፍቅር ሲሰጣጥ እናትና ልጅ እንደዚህ ፍቅር ሲሰጣጥ በቃ እኔ የለሁም በቃ በጣም ነው የሚሰማ። ያለቅሳለሁ ቤቴን ዘግቼ ማለት ነው። ያ ትዝ እያለ ያስተዳደጓ ነገር ምናልባት እሱ ምናልባት ልቦና ሰጥቶት በቃ በድያታለሁ ሚስቴን በድያታለሁ ሚስቴን ማስተካከል እችላለሁ ብሎ እሱ እናንተ ጋር መተን ልቦና ሰጥቶት ይቅርታ ጠይቆኝ ምንስተካከልበትን ጊዜ እጠብቃለሁ። ለምን ልጅ አባት ያስፈልጋታል። ገባ? እኛም እንጠብቃለን። እኛም ያድል እንዲሆን እንጠብቃለን። በጣም ግን በጣም አሳዝነሽኛል። በጣም ደንግጫለሁ። ድንጋይ ይዘሽ እዚህ ጋር ሱሱ ነገርሽ ተስተካክሎ እኔ አሚናት ይኸውልሽ በጣም ከባዱን ነገር አልፈሽዋል አይደለ? ከባዱን ጊዜ ልጅሽ አድጋልሻለች። ትክክል። ከዚህ በኋላ የተወሰነ የልብ ኬዝ እንደዚህ ያለ እሱን ታክመሽ ኢትዮጵያውያን ማግዛውሽ ህይወቱ የተሻለ ይሆናል። እሺ ታውቃለህ፣ በዚህ አጋጣሚ ግን ማለት ነው ብዙዎቹ ደውለው ሰድበውኛል። በቃ የተወሰነ ለሰደቡኝ መልስ ሰጥቻለሁ፣ ግን አልተረዱኝም እና እነሱም ያው ይቅርታ ብያለሁ አይደለ? ይቅርታ። አይዞሽ የኔ እህት። መጨረሻ የምትይው አለ? መጨረሻ የምለው ነገር ቢኖር በቃ እኔ አዳዴን በጣም ነው የምወዳት። ያው ይቅር እንደምትለኝ ተስፋ አደርጋለሁ። አዎ። እና ደግሞ እህቴን ዛራ አስረድቻታለሁ። በጣም ነው የምወድሽ እህቴ፣ በጣም ነው የማከብርሽ። እድሜ ጤና ልጅሽን ፈጣሪ ያሳድግልሽ። ዛሬ ያወራነው ላይ 10% ቢሆን የዋሸሽው አለ? በቃ ቅድም ተናግሬያለሁ። ዛሬ አሁን እዚህ የሰራነው ኢንተርቪው ላይ 10% ይሄ እውነት ነው እንመንሽ። እውነት ነው ተክሌ። አሁን ተመለሰሽ ወደ ባቲ ነው የምትሄጂው። በርቺ። የስልክና የባንክ አካውንትሽን ቪዲዮ ላይ እንደበፊቱ ላድርገው፣ ምክንያቱም ሕክምና ያስፈልግሻል። ልብሽን መታከም ልልቀቀው። ቢያንስ ብዙ ሰው እየሰደበኝ ስለሆነ በጣም የበለጠ ጭንቅላቴን እንትን እያሉ ስለሆነ ማለት ነው ስልኬን ዘግቻለሁ። ቢያንስ ሰው መልካም ሰው ተደወለ፣ የማይሳደብ ሰው እንዴት ነው እንትን የምለው? በጣም የሚረዱሽ የሚታገዙሽ ሰዎች ይደውላሉ። ተስፋ አለኝ። ይኸው ለኢትዮጵያውያንም አሁን ባንቺ ፊት መልእክት እናስተላልፍ። የተወሰነ ዋሽቻለሁ 10% አለች አሚናት። ደግሞ ለዚህም በመተናነስ ዝቅ በማለት በጉልበቷ ተንበርክካ ድንጋይም ተሸክማ ላረኩት ነገር ይቅር በሉኝ አለች። ማን ነው አንቺን ይቅር የማይል?
እኛንም ይቅርታ ጠይቅሽን። እኔ በግሌ በጣም ያን ጊዜም የግል እንትን አልነበረኝም። በጣም ልቤ ንጹህ ነው ላንቺ፣ በርቺልኝ። ኩርፊያም አልነበረብኝም፣ አላዘንኩብሽም ነበረም፣ ምክንያቱም ስራ ስለሆነ የሰራሁት። አሁን ግን እንዲህ ድንጋይ ተሸክመሽ እኔ ያን ጊዜም ቢሆን ብያለሁ፣ መጫት ናት። መጫት ደግሞ ችግሩ ብዙ ነው ብያለሁ። አሁን ደግሞ ራስሽ በራስሽ አዎ የተወሰነ 10%ቱን እንደዚህ ብዬ ዋሽቻለሁ ላልሽው ግን ኢትዮጵያውያን በእርግጠኝነት ይቅርታሽን ይቀበላሉ። አራስ 2 ሆድ ነው ያላት፣ ሚርባትም 2 ነው። ያ ረሃብ ደግሞ አስዋሽቷታል ብዬኔ እረዳለሁ። በሌላ በኩል አንድ መጽሐፍ ላይ ላንቺም ለተመልካቾችም ለመንገር ያክል አንድ ያነበብኩትን ነው የምነግርሽ። አንድ ሰው ትንሽዬ ችግር ለምሳሌ ለምሳ አጥቶ ወይ ለራት አጥቶ ብቻ ራት አልበላሁም፣ ምሳ አልበላሁም፣ አብላኝ እባክህ ብሎ የሆነን ሰው ሲጠይቀው በቀላሉ ላይረዳኝ ይችላል ብሎ ስለሚያስብ ሳምንቴ እኮ ነው ምግብ ከበላሁ ሰዎች እንዲህ አድርገውኝ እንዲህ ምናምን ብሎ የመጨረሻ አሳዛኝ ታሪክ ግልጽ ነው ጨምሮ እየተናገረ ከሆነ ያነበብኩት መጽሐፍ ሚለው ነው ምንሽ እየተናገረ ከሆነ የሱን ውሸታምነት ሳይሆን የሚነግረው ሰው ልበደንዳናነቱን ነው የሚያሳየው። በቀላሉ አይረዳኝም ብሎ አመነ፣ የውሸት ታሪክ ፈጥሮ ጨምሮ ነገረው። ምክንያቱም መብላት ስለፈለገ ትክክል ይላል መጽሐፉ። አሁን አንቺ በቀላሉ ሰዎች አይረዱኝም ብለሽ አሰብሽ፣ የተወሰነውን ጨማመርሽበት። የጨማመርሽው አንቺ ስላልቸገረሽ ሳይሆን ሰው በደንብ እንዲረዳኝ የሆነ ታሪክ ሊጨምርበት ብለሽ ነው አይደለ? አዎ ዝሩ አዎ። ስለዚህ ተመልካቾቻችን ይሄ ያነበብኩት መጽሐፍ አንድ ጊዜ አንድ ሰው ትንሽ ተቸግሮ ግን በጣም እንደተቸገረ አድርጎ ችግሩን አጋኖ እያወራ ከሆነ የምነግራቸው ሰዎች በቀላሉ አይረዱኝም ከሚልና ምናልባትም ደግሞ ያ ሰው መጽሐፉ የሚለው እናንተ ልበደንዳና ስለሆናችሁ ያ ሰው ችግሩን በዚህ ልክ አሳዝኖ ነገራችሁ ሲል ሰምቻለሁ። ግልጽ ነው አይደለ? ሌላ አንድ ታሪክ ልጨምር። ብፁዕ ወቅዱስ አቡነ ጳውሎስ ፓትርያርክ ዘኢትዮጵያ አንድ ጊዜ አንድ ሰው ስራ ቅጠሩኝ ብሎ ወደ እሳቸው ሄደ። ተመልካቾቻችን እሷ ከነገረችኝ ታሪክ ጋር የሆነ እናንተን ለማሳመን ጨምሬያለሁ ካለችው ነገር ጋር ይሄኛው ትዝ ብሎኝ ነው። ይሄ ሰው ወደ ብፁዕ ወቅዱስ አቡነ ጳውሎስ ቢሮ ገባና ስራ ይስጡኝ እንደዚህ ተቸግሬያለሁ እየተመላለስኩ የሚቀጥረኝ አጣሁ ይላል። ይሄን ሲነግራቸው አብሮ ማንን ይዞ ሄዷል? ይሄ ሰው ባለቤቱን፣ ነብሰ ጡር ባለቤቱን ይዞ ሄዷል። እየሰማሽኝ ነው ሚና? እየሰማው ነው። ነብሰ ጡር ባለቤቱን ይዞ ሄዶ ስራ ይቅጠሩኝ ሲላቸው እሳቸውም በል ውጣ ይሉና ወዲያው የሆነ የእሳቸውን ተላላኪ ይጠሩና ለዚህ ሰው ስራ ስጠው ብለው ያዛሉ። ይሄ ሰው ደግሞ የምር ይሄ ሰው ተቸግሯል አልተቸገረም ብሎ ማጣራት ጀመረ። ማጣራት ሲጀምር ሚስቴ ናት ብሎ ይዟት የሄዳት ነብሰ ጡር የሌላ ሰው ሚስት ናት። ነገር ግን ስራ እንዲቀጥሩት ምን አደረገ? ሚስቴ ነብሰ ጡር ናት፣ እኔም ስራ የለኝም፣ ይኸው በቅርቡ አይኔን ባይኔ ላይ ነው፣ ሚስቴም ልትወልድ ነው በምን ብሎ ቅዱስ ፓትርያርኩን አሳመናቸው። ከዛ ይሄ ያዘዙት ሰውዬ ደግሞ ተመለሰና አይ ቅዱስ አባታችን ትናንትና እኮ ሚስቴ ናት ብሎ ይዟት የመጣው ነብሰ ጡሩ ሚስቱ አይደለችም የሰው ሚስት ናት እና ይሄ አታሎናል አንቀጥረውም ይላቸዋል። ፓትርያርኩ ምን ቢል ጥሩ ነው? የኛን ጭካኔነት አይቶ እርጉዝ ሚስት ይዞ መጣ። ይሄም ያሳየው የኛን ጭካኔ ነው። በቀላሉ እንደማንቀጥረው አወቀ። ነብሰ ጡር ተከራይቶ መጥቶ እኛን ለማሳመን ሞከረ። ይሄ የኛን ልበደንዳናነት ነው የሚያሳየው። በአስቸኳይ ቅጠረው ብለው ስራ እንዳስቀጠሩ ታውቃለሁ። አሁን ያንቺ መረዳት ፈልገሻል። ሐቁ ይሄ ነው አይደለ? እያየሽኝ አሜናት መረዳት ፈልገሻል። በጣም ችግር ገጥሞሻል። በጣም ነገር ግን ታሪክሽን ጨማምረሽ ነገርሽን። ችግሩ ግን አለ፣ የጨመርሽው ደግሞ አለ፣ ያጋነንሽው። ይሄ ሰው እንዲያምነኝ ብለሽ ልክ ቅድም እንደነገርኩሽ ታሪክ እንጂ አንቺ ችግር ላይ እንደሆንሽ እኔም አሁን እያየሁሽ ነው። ስለዚህ ሰዎች ሁሉ እንዲያግዙሽ፣ ወደ ጤናሽ፣ ወደ ልብሽ እንድትመለሽ ይሄው እኔም 2 ታሪኮችን ጨምሬ የምናገረው
የተወሰነ ሰው እንዲረዳሽ ብዬ ነው። እኔ ግን በግሌ አሚናት በጣም ልብሽ ቀና ነው። ልጅ ነሽ ደግሞ ገና ብዙ ታድጊያለሽ። ህፃን ልጅ አለችሽ ደግሞ ለልጅሽ ደግሞ ጤና ሆነሽ መኖር አለብሽ። ልጅሽን ነገ እጇን ይዘሽ ትምህርት ቤት ማድረስ አለብሽ፣ መመለስ አለብሽ። አሁን ባቲ ነው ያለሽው? አዎ ባቲ ነኝ። ግን ማለት ነው አንዴ ልናገር። እሺ ፎዚያ ከራይ እንደመጣው ወሎ ውስጥ እሷ ቤት ነው የገባሁት። በጣም ነው ማመሰግናት። በጣም ቀላል የሆነች ሰው ናት። ቢያንስ ውስጤን የምትረዳ ማለት ነው። ቪዲዮ አይተዋለች። አዎ ልክ ሲያዩት በቃ ለኔ ስሜት ብለው ራሱ ተደብቀው ነው የሚያዩት። እሷም ባለቤቷም የሰፈርም ጎረቤቶቿ ማለት ነው ስሜቴን ስለተረዱ ማለት ነው። በጣም የማከብራቸው ጥሩ ጎረቤት ጥሩ አካራይ ነው የሰጠኝ። አመሰግናለሁ። በዚህ በስተመጨረሻው ደግሞ አጠር አድርጌ የምናገረው አብሪ ልብ ግዛ። እኔ በጣም ነው የምወደው፣ በጣም ነው የምወደው። በደንብ ንገሪው። ኧረ በእናትሽ በጣም ነው የምወደው፣ በጣም ነው የማፈቅረው። ገባ? ልብ ግዛ። አሁንም ተስፋ አለኝ። በደሌን አላስታውስም። የሰው ልጅ ይቀየራል ምን ቢልሽ ነው አሁን አንቺ ለአብርሃም ይቅርታ አድርገሽለት አብረሽው የምትኖሪው? ምን አብሬ የመጀመሪያ ኢንተርቪው ላይ እንደተናገርኳችሁ ግማሽ % በጣም ለኔ ጥሩ ነበር አላልኳችሁ? ያችን ጥሩ ልቡን ይመልስልኝ በቃ። ተዛረሽ ትሆኛለሽ እና እዙ መተን ደግሞ ያው እርቅ ፈጣሪም ይወደዋል። ተስፋ አለኝ። ለምን ለልጄ ስል ማለት ነው። አስታርቃቸዋለሁ እኔ እሱ እንትን ከሆነ ፈቃደኛ ከሆነ አንቺም ተለውጠሽ አንቺም በዚሁ አሁን ላይ ግን ልቡ እንደደነደነ ነው። አብሪዬ ልብ ግዛ በልኪያዬ ነው የምለው። ልብ ግዛ። አዎ በኮሜንት አንዳንድ ኮሜንት ደግሞ እንትን የሚሉ አሉ ሴቶች ማለት ነው። በቃ አንቺ ለሱ አትገቢውም እናገባዋለን። አታገቡትም። ባሌን በስተመጨረሻ ወስደዋለሁና ልብ ይገዛል። ሁሉም ሰው እንትን እንዳለ እኔም ስታከም እስተካከል ይሆናል። እሱም ደግሞ በርቀት በናፍቆት እያደል ልብ ይገዛ ይሆናል። ልጅነት ሁለታችንም ልጅነት አለብን። እኔ 23 እሱ 24 ምናምን አካባቢ ላይ ነው ማለት ነው። አፍለኝነት የሆነ በቃ ብዙ ነገር አለ ብቻ። በዚህ አጋጣሚ ደግሞ የቤተሰብ ማጣት ብዙ ነገር ችግሩ ምኑ ያሳለፍኩት በሰው ቤት የተለያየ ነገር ያ ነው ውስጤ ላይ ያደረብኝ እንደዚህ ያሳሰበኝና በሽተኛ ለሆነበት የቻልኩበት ምክንያት እሱንም ተስፋ አረጋለሁ እንግዲህ ይቅርታ እንደምትለኝ ያው በቃ እሱ ይቅርታ እንደሚጠይቅሽ ተስፋ ታረጋለሽ። ወደ ባልሽም በጣም ደስ ይላል። አብርሃም ተስፋ አለን በዚህ አያልቅም። ትዳራችሁ ተመልሶ አሚናት ሮዛ ወይም እሱ ሮዛ ነው የሚልሽ። መልካም እድል እመኝልሻለሁ። ስልክሽን የባንክ አካውንትሽን የንግድ ባንክ አወጣሽ? አዎ አውጥቻለሁ። የንግድ ባንክ አወጥተሻል? እሺ ስልክሽና የባንክ አካውንትሽ አዋሽ ባንክም አለሽ? አዎ። እሺ ከስር ቪዲዮ ላይ ያደርገዋለሁ። ኢትዮጵያውያን በሙሉ ይሄን ቪዲዮ የምታዩ በምክንያት የምታምኑ ደግሞ አሚናትን ተረዷት። እኔ ያኔም ቢሆን የተለየ መረዳት አልነበረኝም። በርግጥ አሁን ያለኝ አይነት መረዳት ነው ያለኝ። ስራ ሆኖብኝ ግራ ቀኝ ጠይቅ ይሆናል እንጂ የተለየ ኩርፊያም ስሜትም ቂምም የለኝም። ዛሬ ደግሞ እንዲህ በእናንተ ፊት እንዲህ በእግረኛው ላይ ቀርባ ድንጋይ ተሸክማ ተናንሳ ላካበድኩት የተወሰነ ከታሪኩ ለማጣፈጥ ብዬ አይነት ነገር ነው። 90% እውነት ነው፣ 10% ግን ዋሽቻለሁ። ይቅር በሉኝ። አሁን ግን ስቲል በጤናዬ የልብ ኬዝ አለብኝ። እሱን መታከም እፈልጋለሁ። ወደ ስራም እመለሳለሁ። ይሄ መልእክቷ ነው። እናንተም ሰምታችሁ እኔ ልድገመው ብዬ ነው ብለዋለች። በርግጥ በጣም እናመሰግናለን። ወሎ ላይ ኮምቦልቻ ላይ እሷ ከባቲ እኛ ከአዲስ አበባ መተን ኮምቦልቻ ላይ ተገናኝተን ይሄን የመሰለ ኢንተርቪው አደረገን። እሷ ወደ ባቲ ትመለሳለች። እኛ ከኮምቦልቻ ደግሞ ወደ ደሴ እንሄዳለን። በሰላም ግቡ። አቦ ይመችሽ። ቻው